እኔጋም ያለው አሉ የትኛው ሊያወጣን እንደነበር ግጠኛው ሆኜ ባላወራሽም አጫሉ ብዙ ጊዜ ካየሽ ባህላዊ ምናምን በሚሰራው ነበር የሚታወቀው። በአሁኑ ስራዎቹ ግን ትንሽ ለየት ብሎ ነበር ለመቅረብ ያሰበው ነበር። መሞቱ በፊት 15 ቀን በፊት ይመስለኛል ኤሳ ጅርታ የሚል ዘፈን ነው። ኤሳ ጅርታ የሚል ዘፈን ሰራ ነው። እዚህ ሙሉ ነው ዘፈኑ ግጥሙም ሁሉም ጨርሶ ነው የገባው እንዳጋጣሚ እና ሙዚቃውም አልቋል። እሱን ፋይናል ያደረግን ያለነው ምክንያቱም የዛን ቀን ማታ ራሱ ነው ደውሎ ነበር። ሰኞ ቀን የተገደለ ቀን ደውሎ ነበር። አንድ ሰዓት አካባቢ ነው የደወለው። ደውሎም የተነጋገርነው በዚህ ሙዚቃ ዙሪያ ነው። ለምን ላይቭ ሙዚቃዎች ይግቡ ቤዝ ጊታር ምናምን ሳክስፎን ምናምን የሚቀዱ በሚለው ጉዳይ አውራን። በዛ ጉዳይ ነው ስናወራ የነበረውና እሱ ጋር በተናገርንበት መሰረት አሁን በዛ እሱ በሚፈልግበት መንገድ ነው ስለፈለግን እኛም ሐሳባችን ተመሳሳይ ነበር። ስለዚህ የሙሉ ባንድ ስሜት እንዲኖረው አስበን ስለነበር እነዛ ሙዚቃዎችን የቀዳን ያለነው ሰሞኑን ቤዝ ጊታር ተቀርቷል። የተለያዩ ለዚህ ጊታር ሊድ ጊታር ሳክስ ምናምን ይገባሉ። እነዛ ጋር ስንጨርስ ከሚመለከተው አካል ጋር በመዋላትና ከቤተሰቦቹ ጋር አድርገን ያው ዘፈኑን እናስረክባለን። ነገሮች ሰላም ሲሆኑ የጀመራቸው ስራዎች በሙሉ ይወጣሉ አለቀው። Shiriyo nugamote yo aro marte male yo tikko turte male bae dagalanjira nuga barbachan jora ጫሉ በጣም ጥሩ ሰው ነው። በጣም ሩህሩህ ነው። አዛኝ ነው። ለሀገሩ ለህዝቡ የኖረ ልጅ ነው። እስካሁን ለራሱ የኖረ አይመስለኝም ጫሉ። አሁን ለራሱ በሚኖርበት ሰዓት ነው የተቀጨው። ሰቀቀን የምሰማኝ ማጣቴ እሱ ደግሞ ልጆቹን ሳያሳድግ ምን እንደሚሆኑ አንድ ተምሮ እንኳን አንዷ ብጨርስለት ደስ ይለኝ ነበር። እግዚአብሔር አላለለት። በተለይ ቺያን ታላቅ ልጁ ወቢ ኦቨር በሚባል ደረጃ ለምዷታል። እሷን በጣም ለምደዋለች። የወደፊት ፍራቻ ምናልባት ለሷ ከሷ በሚነሱብኝ ጥያቄዎች የምመለሰው ነገር ነው የኔ ፍራቻ። መጨረሻ ናት በደንብ ይዋል ይሴኔ የዳኪኑ ባኔ ይሴኔ አናትን ፈቃኔ ይሴኔ አናትን ፈቃኔ